በዊልቸር የመጣ እንደሃ ለማግባት ትፈቅጃለሽ? እመቤት ስቴላና ሶስቱ ቆንጆ ልጆቿ ይህንን ጥያቄ ሲሰሙ በሳቅ ነበር የፈነዱት። ነገር ግን ያላወቁት ነገር ቢኖር ያ የናቁት አካል ጉዳተኛ ሰው ህይወታቸውን ለዘላለም የሚቀይር ሚስጥር ይዞ እንደመጣ ነበር። ዛሬ ከቤት ሰራተኝነት ወደ ንግስትነት የተነሳችውን የግሬስን አስገራሚ ታሪክ እናያለን። እስከ ታሪኩ ፍጻሜ ድረስ አብራችሁ እንድትቆዩ በትህትና እንጋብዛችኋለን። ከቤት ሰራተኝነት ወደ ንግስትነት። ገና ማለዳ ነበር። ፀሐይ ገና ፈንጥቃ ግቢው በጸጥታ ተውጧል። በዚያ ትልቅ ግቢና የሚያምር በር ባለው ቤት ደጃፍ ላይ አንድ በዊልቸር ላይ የተቀመጠ ሰው ብቻውን ይታያል። ሸሚዙ ንጹህ ቢሆንም አርጅቷል። እግሮቹ ቀጭንና ህይወት አልባ ናቸው። መቆም ባይችልም በእጆቹ ትንሽ ምርኩዝ ይዟል። ፊቱ ረጋ ያለ ቢሆንም አይኖቹ ግን ጥልቅ የሆነ የጥንካሬ ሚስጥር ይዘዋል። ሰውየው እጁን አንስቶ በሩን አንኳኳ። የቤቱ ጥበቃ ጀምስ ግቢውን እየጠረገ ሳለ ድምፁን ሰማ። መጀመሪያ ላይ ግድ ባይሰጠውም ማንኳኳቱ በቀስታ ግን ሳያቋርጥ ሲቀጥል ወደ በሩ አመራ። በዚህ ማለዳ የሚያንኳኳው ማን ነው እያለ በሩን ሲከፍት በዊልቸር ላይ የተቀመጠውን ሰው አይቶ ደነገጠ። ምን ፈልገህ ነው ሲል ጀምስ በሸካራ ድምፅ ጠየቀው። ሰውየውን በቀስታ ቀና ብሎ እንደምን አደርክ? ለማግባት ነው የመጣሁት አለው። ጄምስ ጆሮን ማመን አልቻለም። ማግባት? አንተ ማንን? ሲል በድንጋጤ ጠየቀ። ሰውየውም በዚህ ቤት ውስጥ 3 ቆንጆ ሴት ልጆች እንዳሉ ሰምቻለሁ። አንዷን ለማግባት ነው የመጣሁት አለው። ጀምስ በሳቅ ፈነዳ። በዚህ በዊልቸር ሆነ የባለቤቷን ልጅ ልታገባ እያለ እየሳቀ ወደ ዋናው ቤት ሮጠ። ጀምስ ወደ ውስጥ ገብቶ እመቤት ስቴላ አሁን ያየሁትን አያምኑም እያለ ጮኸ። እመቤት ስቴላ ወጥተው ስታየው ጉዳዩን ነገራት። አንድ አካል ጉዳተኛ ሰው መጥቶ ልጅሽን ላግባ ይላል አላት። ስቴላና 3ቱ ልጆቿ ሪሼስ፣ ሳንድራ እና ቤላ ወደ በሩ ሄዱ። ሰውየውን ሲያዩት በንቀት መሳቅ ጀመሩ። ስቴላ አንተ መራመድ የማትችለው ሰው እንዴት ልጆቼን ታስባለህ ስትል አፌዘችበት። ልጆቹም የኛ የቤት ሰራተኛ እንኳን ካንተ ትሻላለች እያሉ መሳለቃቸውን ቀጠሉ። በመጨረሻም ስቴላ እንዲህ አለች፣ አይዞ ለአንተ የምትሆን አንዲት የማትረባ ልጅ አለችኝ፣ እሷን መውሰድ ትችላለህ። ከዚያም ግሬስ ነይ ወደዚህ ብላ ጮኸች። ግሬስ የመጣችው በባዶ እግሯ የተቀዳደደ ልብስ ለብሳና ፊቷ በሐዘን ጠቁሮ ነበር። ግሬስ የሟች አባቷ ልጅ ብትሆንም የእንጀራ እናቷ ስቴላ ግን ወደ ቤት ሰራተኝነት ቀይራት ነበር። አካል ጉዳተኛው ሰው ግሬስን በፍቅር ተመለከታት። ከዚያም አይ ያለ ጥሎሽ አላገባትም፣ ከ6 ወር በኋላ በክብር ለመውሰድ እመለሳለሁ ብሎ ዊልቸሩን እየገፋ ሄደ። ቤተሰቡም ገንዘብ ሊለምን ነው የሄደው። ገንዘብ ለማግኘት 6 ወር በቂው ይሆን እያሉ እየሳቁ ቀጠሉ። ግሬስ ግን በዛ ሰው አይን ውስጥ ያየችው ክብር በልቧ ውስጥ የተስፋ ጭላንጭል ፈጠረባት። ይሄኔ ነው ያልተጠበቀው የመመለስ ክስተት የተፈጸመው። 6 ወራት አለፉ። አንድ ቅዳሜ ማለዳ ስቴላና ልጆቿ ለፓርቲ እየተዘጋጁ ሳለ ከደጃፉ ላይ የትልልቅ መኪናዎች ድምፅ ተሰማ። ጄምስ በድንጋጤ እየሮጠ መጣ። እመቤቴ ትላልቅና ውድ መኪናዎች ግቢውን ሞሉት አላቸው። 3 ጥቁር ዘመናዊ መኪናዎች ግቢ ውስጥ ቆሙ። ከመካከለኛው መኪና ላይ አንድ ረጅም ያማረ ልብስ የለበሰና ግርማ ሞገስ ያለው ሰው ወረደ። ያ ሰው ማቲው ነበር። ከ6 ወር በፊት ዊልቸሩን እየገፋ የመጣው ነገር ግን አካል ጉዳተኛ አልነበረም። ግሬስ ደንግጣ መራመድ ትችላለህ ስትል ጠየቀችው። ማቲውም አዎ እውነተኛና ቅን ልብ ያለው ማን እንደሆነ ለማወቅ አካል ጉዳተኛ መስዬ ቀረብኩ አላት። ማቲው የግሬስ አባቷ የቀድሞ የንግድ አጋር ልጅ መሆኑንና አባቶቻቸው ልጆቻቸውን ለማጋባት ቃል ተገባብተው እንደነበረ ገለጸ። ማቲው ለስቴላ እንዲህ አላት፣ እናንተ ናቃችሁኝ፣ ግሬስን እንደ ቆሻሻ አያችኋት፣ እኔ ግን ዛሬ በክብር ልወስዳት መጣው በማለት ግሬስን እጇን ይዞ ወደ መኪናው አስገባት። ስቴላና ልጆቿ በአፍረት ደርቀው ቀሩ። ግሬስ ስቃዩን ጥላ ወደ አዲስ የክብር ህይወቷ በረረች። ሳምንታት አለፉ። ግሬስ አሁን እመቤት ግሬስ ተባለች። የራሷን ፋውንዴሽን አቋቁማ ችግረኞችን መርዳት ጀመረች። ስሟ በየጋዜጣው ላይ ይወጣል። በአንጻሩ ስቴላና ልጆቿ በቅናትና በአፍረት ተቃጠሉ። አንድ ቀን ዝናብ እየዘነበ ሳለ ስቴላና ልጆቿ ወደ ግሬስ መኖሪያ ቤት መጡ። ግሬስ ስትወጣ ስቴላ ተንበርክካ ልጄ ሆይ ይቅር በይን፣ በኩራት ታውረን ነበር ብላ ለመነች። ልጆቿም አለቀሱ። ግሬስ ግን በረጋ መንፈስ እንዲህ አለች፣ እኔ የእናንተ ልጅ እንዳልሆንኩ በሚገባ ነግራችሁኛል።
ደግሞ ማሳይታችሁኛል። ለገንዘብ ከመጣችሁ ምንም የለኝም፣ ለይቅርታ ከሆነ ግን ለራሴ ሰላም ስል ገና ድሮ ነው ይቅር ብያችኋለሁ። ከዚያም ምግብና ውሃ ሰጥታ እንዲሄዱ አዘዘቻቸው። የግሬስ የቤተ ክርስቲያን ሰርግ ቀን ደረሰ። በሚያምር ነጭ ልብስ አጊጣ በመድረክ ላይ ቆመች። ማይክሮፎኑን ይዛ ለሰርጉ በተሰበሰበው ሕዝብ ፊት እንዲህ በማለት ተናገረች። አንድ ቀን የቤት ሰራተኛ፣ ቆሻሻና ደካማ ተብዬ ነበር። ነገር ግን ዓለም የጣላቸው ሰዎች ዓለምን ለመገንባት የተላኩ ሊሆኑ እንደሚችሉ ዛሬ አረጋገጥኩ። ስሜ ግሬስ ወይም ጸጋ ነው። ዛሬ ስሜን በክብር እጠራዋለሁ። ታሪኩም ግሬስ ከባሏ ከማቲው ጋር በደስታ እየኖረች ያበቃል። ያ በአንድ ወቅት በንቀት የተዘጋው በር ዛሬ ለክብርና ለጸጋ ተከፍቷል። ግሬስ በታሪኳ ለብዙዎች የተስፋ ምልክት ሆነች። ውድ ቤተሰቦቻችን፣ ግሬስ የብዙ የተገፉ ሰዎች ምሳሌና ማቲው ደግሞ የመልካም ሰዎች፣ የቃል አክባሪ ሰዎች ማሳያ ናቸው። ታዲያ እናንተስ ግሬስን ብትሆኑ የእንጀራ እናታችሁ ከነ ልጆቿ የምታደርገውን ጥፋት ይቅር ትሉ ነበር? ሀሳባችሁን በኮሜንት ሴክሽን አጋሩን። ቀጣይ በሌላ ታሪክ እስክንገናኝ ደህና ቆዩን።